አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ኢትዮጵያ ቤተሰቦች እንደምን አላችሁ? ነው ደህና ነኝ። እንግዲህ ዛሬ ማውራት የምፈልገው ስለ ሊዮ ወይንም አሰልሳት ወንድ ነው። እንግዲህ ሊዮዎች ወይንም አሰልሳቶች የሚወለዱት ከሐምሌ 16 እስከ ነሐሴ 16 ባለው ጊዜ ነው ማለት ነው። እንግዲህ አሰልሳት ወንዱ ስለ ወንዱ ነው ማውራት የምፈልገው ዛሬ። ምን ናቸው ባህሪዎቹ? ምን ይወዳል? ምን ይጠላል? ምን አይነት ሴት ታስደስተዋለች? ፍቅር ላይ እንዴት ነው? እሱን እንዴት ማስደሰት ይቻላል? የሚሉትን ነው የምናየው ማለት ነው። እንግዲህ በመጀመሪያ ደረጃ ስለ ባህሪው ነው የምናገረው። ሊዮ ወንድ ሲበዛ መሪ መሆን በቃ ለመሪነት የተፈጠረ አይነት ወንድ ነውና ባህሪው የመሪ ባህሪ ነው ማለት ነው። ብዙ ጊዜ ስናየው ማለት ነው የመሪ ባህሪ፣ መሪ መሆንን የሚወድ መሪ መሆን ሐሳቡም ህልሙም እሱ ብቻ የሆነ በሌሎች ነገሮች የማይደሰት በሰው ውስጥ ሆኖ መኖርን የማይፈልግ የማያስደስተው ብቻ መታዘዝን ወይንም በሰዎች ውስጥ ሆኖ በሌላ ሰው ውስጥ ሆኖ መኖር የማያስደስተውም የማይችልም አይነት ወንድ ነው ማለት ነው። እንግዲህ ሊዮ ወንድ ሁለተኛው ባህሪ ምንድነው? ሲበዛ ታማኝና በራስ መተማመን ያለው ወንድ ነው ማለት። በራስ መተማመኑ ከሚባለው ከሚነገረው በላይ ነው። በጣም በራስ መተማመን ኮንፊደንስ ፉል የሆነ ወንድ ነው ማለት ነው። እሱን ምንም ብትሉት ራሱን ዝቅ ማድረግ አይችልም። ከሰዎች በታች መሆን አይችልም። ሁሌም እሱ ከሌሎች በላይ ነው። ብቻ ከማንም በላይ ነኝ ብሎ ነው የሚያስበው ማለት ነው። እንግዲህ በራስ መተማመኑ በጣም ከፍ ያለ ነው ማለት ነው። ራሱን የሚያከብር አይነት ወንድ ነው። ራሱን ከባድ አድርጎ የሚያይ ወንድ ነው ማለት ነው። በራሱ ያለው እምነት በጣም የተለየ ነው ማለት ነው። ራሱ ከፍ ያለ ነው። ራሱን ማክበር ይፈልጋል፣ መከበርን ይፈልጋል ማለት ነው። ሌላው ምንድነው እንግዲህ ታዋቂ ወንድ፣ ይሄ ወንድ ማለት ነው ታዋቂ መሆኑን ከሌሎች ሰዎች ጎላ ብሎ መታየትን የሚታይም እሱም መታየትን የሚፈልግ አይነት ወንድ ነው። እንደገና ሲበዛ ግርማ ሞገስ ያለው ወንድ ነው ማለት ነው። ሰዎች የሚፈሩት፣ ሰዎች የሚያደንቁት፣ ሰዎች የሚያከብሩት አይነት ወንድ ነው። ግርማ ሞገስ አለው። ተፈሪ የሆነ ይሄ አለ አይደለ የአሸናፊ አይነት ባህሪ ያለው ወንድ ነው ማለት ነው። እሱም ሁሌ እንደዛ ነው የሚፈልገውም ሐሳቡም ህልሙም ይሄው ነው። እንደገና መልካም ጎኖች ምን ናቸው የሚለውን ጥሩ ነገሮች እንግዲህ ወይንም ጠንካራ ጎኖች የምንላቸው ሲበዛ ደፋር ነው። ሲበዛ ኃይለኛ ነው። ደፋር ነው ስንል ምን ላይ ነው? በምንም ይሁን በምን አክሽን ለመውሰድ በጣም ፈጣንና ደፋር የሆነ ወንድ ነው ማለት ነው። ምንም አይፈራም። ምንም ነገር የሚያስፈራው ነገር የለም። ሊዮ ወንድ ወይንም አሰልሳት ወንድ በህይወቱ ምንም አይፈራ። ምንም ፍርሃት የሚባል ነገር አይሰማውም ማለት ነው። እንደገና ታማኝ ነው። ኃላፊነት ለሰጠው ሰው ታማኝ ነው ማለት ነው። እሱ መሪ በሚሆንበት ሰዓት ሲመራ ታማኝ ሆኖ ነው ማገልገል የሚፈልገው እና ብዙ ጊዜ ታማኝ ነው ማለት ነው። ለንግግሩም ሆነ ለስራው ታማኝ የሆነ ወንድ ነው። በሰዎች ዘንድ መከበር ይወዳል፣ ሰዎችንም ያከብራል ማለት ነው። የሚዘልፍና ዘላን ሰው አይደለም። ይሄ ሰው ጠንቃቃና ብልጥ የሆነ ወንድ ነው እና ሰዎች ላይ ዘላን የሆነ ንግግር አላዋቂ አይደለም። ንግግር አዋቂ ነው ሲበዛ ማለት ነው። ንግግር አዋቂ፣ ቀልድ አዋቂ፣ ተጫዋች፣ ሳቂ ተጫዋች ብቻ በጣም ምርጥ መልካም አይነት ወንድ ነው ማለት ነው። የሚመች ወንድ ነው። ሰዎች የሚያደንቁት፣ ሰዎች ጋር ሲደበለቅ ደስ የሚል፣ ከሰዎች መካከል ለየት ብሎ መታየት የሚችል በንግግር አዋቂነቱ፣ ባለባበሱ፣ በግርማ ሞገሱ፣ በውበቱ እና ባለው ነገር በሙሉ ከሰዎች ለየት ብሎ መታየት የሚፈልግም የሚታይም ጎላ ያለ ሰው ነው ይሄ ሰው ማለት ነው። እንግዲህ እንደገና በቤተሰብና ኃላፊነት የሚሰማውን ሰው በሙሉ ማለት ነው አለ አይደለ በሱ ቁጥጥር ውስጥ በሱ ውስጥ ያለ ሰዎች በሙሉ ይንከባከባል የሚለው አይገልጸውም። ከትንሽ እስከ ትልቅ ማለት ነው። በጣም ነው የሚንከባከበው። በጣም ነው ኃላፊነት የሚሰማው እነዛን ሰዎች የሆነ ተቆርቋሪ አይነት ወንድ ነው። በቃ ምንም ይሁኑ ምን ብድግ ነው የሚለው ማለት ነው። ከቤተሰቡ፣ ከዘመዱ፣ ከጓደኞቹ ብቻ እንደው በአቅራቢያው ካሉት ሰዎች በሙሉ የሆነ ነገር ጥቃት ነገር ከተሰማው ብቻ የሆነ ትንሽ ጥቃት ከመሰለው ብድግ ነው የሚለው ማለት ነው። ኃይለኝነት አለበት። ጥቃት የሚሰማው አይነት ወንድ ነው። እኔ ነኝ ኃላፊው፣ የኔ ችግር ነው፣ የኔ ነው፣ በቃ ይሄ የኔ ችግር ነው። ወንድሙን የሆነ ሰው እንትን ቢለው እኔ ጋር ነው የተጣላው ነው የሚለው ማለት ነው እና ኃይለኛ፣ ቤተሰቡን ጠባቂ፣ ኃላፊነት የሚሰማው ተቆርቋሪ አይነት ወንድ ነው ማለት ነው። ይሄ ሰው ጠንካራ ጎኑ እና ግርማ ሞገስ አለው ብያችኋለሁ። ተጫዋች ነው ብያችኋለሁ። በጣም አዛኝ ነው፣ ለሰዎች አዛኝ ነው። ከዛ ማረሰው ባህሪው ሌላው ምንድነው? ቸር ነው።
ቸር ነው የሚለው አይገልጸውም ማለት ነው። ያለውን ነገር በሙሉ ሳይሰስት ነው የሚናገረው፣ የሚሰጠው፣ የሚያደርገው ማለት ነው። የሚሰራው በሐሳብ የሚሆን በገንዘብ የሚሆን በምንም ይሁን ቸር ነው። ያለውን ነገር በሙሉ ያለ ስስት መስጠት ያለ ሐሳብ ነው የሚሰጠው ማለት ነው። እንደ ደካማ ጎን ወይንም መጥፎ ሳይሆን ብቻ ድክመቶች ብለን የምናያቸው ደግሞ ምንድነው? ሲበዛ አትክልት አይነት ምንድነው? አትክልት ነው ስላችሁ በቃ መከበርን፣ መንከባከብን፣ ትኩረትን የሚሻ ወንድ ነው። ሲበዛ በቃ ሁሉም ነገሮች በሙሉ ለሱ ትኩረት መስጠት አለባቸው፣ ለሱ አቴንሽን መስጠት አለባቸው ማለት ነው። እሱም ማክበር አለባቸው፣ እሱም ማድነቅ አለባቸው፣ እሱም ማወደስ አለባቸው። ብቻ ሳይሰስቱ መስጠት፣ መናገር፣ እሱን ከፍ ከፍ ማድረግ። ከፍ ስታደርጉት ከሚችለው በላይ ነው መስጠት የሚችለው ማለት ነው። እሱን ስታደርጉት ከሚችለው በላይ ነው ያለውን ሳይሰስት የሚሰጠው፣ ሳይሰስት የሚያደርገው ማለት ነው። እና ምናልባት ከድክመቶቹ አቴንሽን መሻቱ ወይንም የሰዎችን ትኩረት መፈለጉ ማለት ነው። ራሱን ከፍ ማድረጉም እንደ ድክመት ይቆጠራል ማለት ነው። ራሱን ያካብዳል። ራሱ ከኔ በላይ ማን አለ? እኔ ነው የሚለው በቃ ብዙ ጊዜ ማለት ነው። እኔ ለተለያዩ ነገሮች በሙሉ እኔ ያለሁ፣ እኔ ነኝ የማደርገው፣ እኔ በቃለሁ፣ እኔ ብሳለሁ፣ እንደዛ ነው የሚለው ማለት ነው። እንደገና ሲበዛ ቁጡ ነው። ሲቆጣ ያስፈራል፣ ያስደነግጣል፣ ይረብሻል። ያለውን ነገር በሙሉ እንደው ከተቆጣ ነገሮችን በሙሉ ያበላሻቸዋል ማለት ነው። እና ቁጠኛ ነው፣ ቁጣው ኃይለኛ ነው፣ መከበርን ይፈልጋል። ብቻ ሲበዛ ቁጡ ነው። ይሄ ከድክመቶቹ ሊቆጠር ይችላል። እንደገና ከድክመቶቹ የምንቆጥረው ምንድነው? መታየትን ይወዳል። መታየት ይሻል። በቃ መታየት ያስደስተዋል። የሰዎች ትኩረት በቃ በህይወቱ ትልቅ ቦታ ያለው የሰዎች ትኩረት፣ ለሱ የሚሰጡት አመለካከት፣ ለሱ የሚሰጡት ልብሱ እንዴት ያምራል፣ የሱ ቤት እንዴት ቆንጆ ነው፣ የሱ አለባበስ እንዴት ምርጥ ናት፣ የሱ ሚስት ምርጥ ናት። እንዲህ አይነት ነገሮች በቃ ትልቅ ቦታ አላቸው በህይወት ማለት ነው። እና የሰዎች ትኩረት ያሳስበዋል፣ የሰዎች እይታ ያሳስበዋል። ከሰዎች ተለይቶ መታየት ይፈልጋል። ከሰዎች በላይ መስጠት ይፈልጋል። ከሰዎች በላይ ማድረግ ይፈልጋል። ይሄ የእይታ ነገር በጣም ያሳስበዋል ማለት ነው። ትልቅ ትኩረት የሚሻበት ነገር ምንድነው? ይሄ እይታ የሚለው ነገር፣ ለሰዎች እይታ። ይሄ ነገር ምናልባት እንደ ድክመት ሊቆጠር ይችላል። ሌላው ምንድነው? እንደው ለትንሽ አጋጣሚዎች ቢሆን በምንም ቢሆን በሰው መመራት አለመውደዱ፣ ይሄ ምናልባት እንደ ድክመትም እንደ ጥሩ ጎንም ሊታይ ይችላል ማለት ነው። ብዙ ጊዜ በሰዎች ውስጥ መኖር አይችልም፣ መሆን አይችልም። ማንንም መታዘዝ አይፈልግም። እሱ ማዘዝ እንጂ መታዘዝ አይሻም ጭራሽ። ይሄ ባህሪው ምናልባት ከድክመት ሊቆጠር ይችላል ማለት ነው። ያው ራስ መተማመኑ ሲበዛ፣ ነገሮች እሱ ጋር ያሉት ሲበዛ ናቸው ሁሉም ማለት ነው። ለምሳሌ ቸርነቱ ሲበዛ ነው፣ በትንሹ አይደለም። ግርማ ሞገሱ ሲበዛ ነው፣ በትንሹ አይደለም። ደፋርነቱ ሲበዛ ነው፣ በትንሹ አይደለም። ብቻ እነዚህ ነገሮች ሲበዛ መሆናቸው ምናልባት ከድክመትም ሊገቡ ይችላሉ ማለት ነው። አንዳንድ ነገር በመካከል ላይ ሲሆን ጥሩ ማለት ነው። እና ራሱን ይሄ ኮንፊደንሱም ከልክ በላይ ስለሆነ ብዙ ጊዜ እንደ ድክመትም ይቆጠራል። ጥሩ ነገርም ነው። እንግዲህ ኮንፊደንስ፣ ሰዎች በራሳቸው መተማመን መኖሩ አሪፍ ነገር ነው። በጣም የሚፈልግ ነገር ነው ማለት ነው። ራሳቸውን መውደዳቸው፣ ራሳቸውን ማክበራቸው ትልቅና ወሳኝ ነገር ነው። ግን ሲበዛ ከልክ በላይ ሲሆን ወደ ድክመት ይገባል። ራሳቸው ወደ መጉዳት ሊሄድ ይችላል ማለት ነው። እና በሰው አለመመራቱ ሁልጊዜ ሙሉ ቀን የለም። እንግዲህ ሁልጊዜ አለቃ መሆን አይቻልም፣ ሁልጊዜ ኃላፊ መሆን አይቻልም ማለት ነው። እና በዛ ሰዓት እንዲህ አይነት አጋጣሚ ሲገጥም ዝቅ ብሎ መኖር ግድ የሚያስፈልግበት ቦታ አለ። እነሱ ይሄን አይችሉም፣ አይቀበሉም በጭራሽ። ይረብሻሉ ሰው። እነሱ በሰው በታች ከሆኑ ሰው ይረብሻሉ። እነሱ እዛ ትልቅ ኃላፊነት ላይ ካልሆኑ፣ እነሱ ባለስልጣን ወይንም እነሱ የሆነ ነገር ካልሆኑ ይተቻሉ ማለት ነው። ያንኛውን ሰው ማሰራት አይችሉም፣ በሰው ውስጥ መሆን አይችሉም፣ መስራትም አይችሉም ማለት ነው። እንግዲህ ምናልባት እነዚህ ከድክመት ሊታዩ ይችላል። በመቀጠል የምናየው ሊወንድ ምን አይነት ሴት ታስደስተዋለች እና እሱስ በምን አይነት ሴት ይደሰታል የሚለውን። ሌላው ምንድነው? ሊዮ ወንድ ወይም አሰዲሳት ወንድ ፍቅር ሲገባ፣ ፍቅር ላይ ሲሆን እንዴት ነው? ምን አይነት ባህሪ ነው የሚያሳየው ማለት ነው? እጅግ ይንከባከባል፣ ሲበዛ ይንከባከባል። ተንከባካቢ የሆነ ወንድ ነው ማለት ነው። ሴቶችን ሲበዛ ተንከባካቢ፣ በቃ ልክ እመቤት እንደሆነች ንግስት እንደሆነች እንዲሰማት ማድረግ ይችላል ማለት ነው ይሄ ወንድ።
ይንከባከባል። እንደገና ያለውን በሙሉ ሳይሰስት ይሰጣል። ፍቅር ላይ ምንም የሚያስቀረው ነገር የለም ማለት ነው። ፍቅር ላይ ያለውን በሙሉ ይሰጣል። እውነት ለመናገር ይሄ ነገር ቀላል እንዳይመስላችሁ። ቸርነት ፍቅር ላይ ብዙ ሰው ቸር ወይንም ንፉግ ሲባል በገንዘብ ጉዳይ ነው የሚመስለው ማለት ነው። ፍቅር ላይ በጣም ንፉግ የሆኑ ወንዶች አሉ። ያላቸውን የማይሰጡ ምንም በቃ የሆነ ብርቅ የሚሆንባቸው ነገር ማለት ነው። መልካም ንግግር ብርቅ የሚሆንበት ፍቅር አለ። ስጦታ ብርቅ የሚሆንበት ቦታ አለ ማለት ነው። እና እነዚህ ሰዎች ግን ያላቸውን ሳይሰስቱ ነው መስጠት የሚችሉት ማለት ነው። ገንዘብም ይሁን ፍቅርም ይሁን በቃ እመቤት መስላ ራሷን እመቤት አርጋ እስከምታይ ድረስ ራሷን ንግስት አርጋ እስከምታይ ድረስ ሁሉም ሰው እንዲያከብራት ነው። የሱ ሚስት ማንም ሰው አይደፍራትም ማለት ነው። ሁሉም እንዲያከብራት ማድረግ የሚችል ወንድ ነው ማለት ነው። እሱም ያከብራትን ሴት ሁሉም ሰው ያከብራታል። እሱም ይወዳትን ሴት ሁሉም ሰው ይወዳታል በግድም ቢሆን ማለት ነውና ፍቅር ላይ በጣም ቸር የሆኑ ወንዶች ናቸው ማለት ነው እነዚህ ሰዎች። እንደገና ፍቅር ላይ ምን ያደርጋሉ እነዚህ ሰዎች? ሮማንሲ አክሽን የሚሰጡ ሰዎች ናቸው። በቃ ምናልባት ድብድብ ካስፈለገ ይሰጣሉ። ምን አሻቸው እና በጣም አክሽንን ብቻ የሆነ ወዲያውኑ በፍጥነት ፈጣን ናቸው እነዚህ ወንዶች ማለት ነው። በፍጥነት መልስ ይሰጣሉ። ለሆነ ነገር መልስ ወዲያውኑ በፍጥነት መስጠት የሚችሉ ወንዶች ናቸው። እንደገና ምንድነው የምታከብረው ሴት ከሆነች እሱ በጣም ያከብራታል ማለት ነው። የምትወደው ከሆነ ይወዳታል ማለት ነው። የምታደንቀው ከሆነ ያደንቃታል ማለት ነው። እና የምትሰጡትን በዛው ልክ መስጠት የሚችል አይነት ወንድ ነው። የማታከብሪው ከሆነ ይርቅሻል፣ የማታደንቂው ከሆነ ይተውሻል ማለት ነው። ሌላ ቦታ ይፈልጋል። ትቶ ለመሄድ ያን ያህል አይከብደውም። ታማኝ ነው ብያችኋለሁ። ፍቅር ውስጥ ግን ደስ የማይለውን ግንኙነት ለመተው ምንም አይቸገርም ማለት ነው። ያን ያህል አይቸገርም፣ አይከብደውም። ትቶ ለመሄድ አይከብደውም። የማታከብረው ከሆነ ሲጀምር በጭራሽ አይፈልጋትም። የማታደንቀው ከሆነ አይፈልጋትም ማለት ነው። ትንሽ ጊዜ መስሎት ሊሄድ ይችላል። ከዛ እንዳወቀ እንዳልተከበረ ከተሰማው ብቻ ትንሽም ትሆን ወዲያውኑ ትቶ ነው የሚሄደው ማለት ነው። ትቶ ለመሄድ አይቸገርም። በፍቅር ውስጥ ታማኝ ነው። አሰድ እሳት ወንድ ወይንም ሊዮ ወንድ ምንን ይፈልጋል? ፍቅር ውስጥ ካላችሁ ክብር ይፈልጋል፣ አድናቆት ይፈልጋል፣ ታማኝነትን ይፈልጋል፣ ትኩረትን ይፈልጋል። እነዚህ ነገሮች ከሰጣችሁት እሱ ምርጥ ወንድ ነው የሚሆንላችሁ ማለት ነው። ሲበዛ ምርጥ ነው። ሌላው ምንድነው ሊዮ ወንድ ምን አይነት ሴት ታስደስተዋለች ካላችሁ ቆንጆ ሴት ታስደስተዋለች። ቆንጆ ራሷን የምትጠብቅ አለባበሷ፣ ንጽህናዋ፣ አካሄዷ፣ ሰው ጋር ያላት ማህበራዊ ህይወት ይሄ ምርጥ የሆነች ሴት መሆን አለባት። ከሌሎች ጎላ ያለች ሴት፣ የምትታይ ሴት ታስደስተዋለች ማለት ነው። የምትታይ ሴት፣ ሰዎች የሚወዷት ሴት ማለት ነው። ብቻ እንዴት ልንገራችሁ፣ ሰዎች ጋር ማህበራዊ ህይወቷ ፉል የሆነ ሴት ታስደስተዋለች። ራሷን የምትጠብቅ ሴት ታስደስተዋለች። በራሷ ኮንፊደንስ ያላት ሴት ታስደስተዋለች። ከሱ ማትበጥ እሱ ዝቅ ብላ መኖር፣ ከሌሎች ሴቶች ግን ወጣ ያለች ሴት ታስደስተዋለች። እንደገና በራሷ እምነት ያላት፣ በራሷ ኮንፊደንስ ያላት፣ የራሷ የሆነ ነገር ያላት ሴት ታስደስተዋለች ማለት ነው። እሱን የምታከብረው ሴት ታስደስተዋለች። የምታደንቀው ሴት ታስደስተዋለች። ምናልባት ደጋግም ይሆናል ሶሪ። ራሷን ዝቅ የምታረግ ሴት አይወድም። በራሷ ኮንፊደንስ የሌላት ሴት አይወድም። ብቻ ዝም የምትል ሴትም አይወድም። እሱን የሚወደው የትም ቦታ ይዟት መሄድ የሚችል ከሰው ፊት የማታሳፈር ሴት፣ ቆንጆ የሆነች አይነት ሴት ታስደስተዋለች ማለት ነው። ሌላ ምንድነው እንግዲህ ሊዮ ወንድ ወይንም አሰድ እሳት ወንድ እንደወደደሽ እንዴት ያስታውቃል የሚለውን ነው የምናየው። እንደወደደሽ ሁልጊዜ ይደውልልሻል፣ ትኩረት ይሰጥሻል፣ ብዙ ትኩረትን ይሰጥሻል ማለት ነው። አይነፍግሽም። ትኩረት የሚሰጥሽ ከሆነ ይወድሻል፣ ያከብርሻል፣ ያስብሻል ማለት ነው። በጥቅሉ ይጽፍልሻል፣ ይደውልልሻል፣ ከሌሎች ወንዶች ይጠብቅሻል፣ የተለያዩ ስጦታዎችን ይሰጥሻል፣ ከሌሎች በላይ ያደንቅሻል፣ ከሌሎች የተሻልሽ እንደሆነሽ ያሳይሻል ማለት ነው። እና ብዙ ጊዜን ይሰጥሻል የሚወድሽ ከሆነ። ይሄ ያው የሱ ብቻ ባህሪ ሳይሆን የብዙ ወንዶች ባህሪ ነው ማለት ነው። የሚወዷትን ሴት እንደዚህ ያደርጋል። የማይወድሽና የማይፈልግሽ ከሆነ ምን አይነት ባህሪ ያሳያል ለሚለው ከጓደኞቹ ጋር ነው የሚገናኝሽ። ለምሳሌ አብሮ ብዙ ሰው ጋር ነው የሚያገኝሽ እንጂ ብቻውን አያገኝሽም። ሲቀጥል እንደገና ምንድነው የኔ ናት ብሎ አይናገርም። ሊዮ ወንድ ወይንም አሰድ እሳት ወንድ ከወደደ የኔ ናት፣ ከሌላው ሰው በሙሉ እሷን መጠጋት አይችልም። ማንም ሰው መጠጋት አይችልም እሷን ማለት ነው። የሚወዳትን ሴት በፍጹም የሱን አብለው ሊርቋ፣ የሱን አብለው ሊያከብሯት ይገባል እንጂ በሱ ላይ ሌላ ወንድ መጠጋት አይችልም። ገና እንደው ባያገባትም ገና ፍቅረኛው ባኮንም ካሰባት ሌላ ሰው አያስጠጋም ማለት ነው። እና ስላንቺ አይናገርም። የሚወድሽ ከሆነ ስላንቺ አይናገርም። የማይወድሽ ከሆነ ሶሪ
እና የማይወድሽና የማይፈልግሽ ከሆነ ስላንቺ አያወራም፣ ምንም ነገር አይናገርም ማለት ነው። ብቻ ቦታ አይሰጥሽም፣ ያስታውቃል። የወንድ ሲያፈቅር በጣም ቦታ ይሰጣል። የማይወድ ከሆነ ደግሞ አይወድም፣ ያን ያህል አያሽለበልብም ማለት ነው። ድብብቆሽ መጫወት አይወድም። ሊወንድ ወይንም አሰድ ሳትሆን ድብብቆሽ አይጫወትም። የሚወዳት ከሆነ ይወዳታል። ሁሉም ዓለም ይስማ ነው የሚለው ማለት ሲበዛ ደፋር ነው ብያቸዋለሁ። የማይወዳት ከሆነ ደግሞ ምንም ነገር እንዲሰማም እንዲያደርግ አይፈልግም። የሰው ትኩረት በዚህ ጉዳይ ላይ አይፈልግም ማለት ነው። እንግዲህ ስለ ሊወንድ ይሄን ያህል ተናገርን። ሊወንድ ምን ያስጠላዋል? ምን አይነት ከሴቶች ምን ያስጠላዋል ካለችኝ፣ የማታከብረው ሴት አይወድም፣ የማትንከባከበው ሴት አይወድም፣ ትኩረት የማትሰጠው ሴት አይወድም፣ ለሱ ጊዜዋን ማሰጥ ሴት አይወድም። ሲበዛ እንደው ከምንም በላይ የማታከብረው ሴት አይፈልግም፣ አጠገቧን መኖር አይፈልግም ማለት ነው። እንግዲህ ሊዮዎች ምርጥ ናቸው፣ አፍቃሪ ናቸው፣ ግርማ ሞገስ ያላቸው ናቸው፣ ደስ የሚሉ ናቸው። ብቻ በእነሱ መፈቀር በእነሱ ውስጥ መሆን ደስታን ይፈጥራል ማለት ነው። ጥሩ ወንዶችና ምርጥ ግርማ ሞገስ ያላቸው ወንዶች ናቸው። እንግዲህ ከተሳሳኩኝ ይቅርታ አርሙኝ፣ ኮሜንት ላይ ያሳውቁኝ። ችግር ካለ እኔ ይቅርታ ላለሁኝ ማለት ነው። ሌላው ደግሞ ከወደዳችሁት ለጓደኞቻችሁ ሼር ማድረግና ላይክ ማድረግ አትርሱ። አበረታቱኝ።